አንድ ማወቅ ያለባችሁ ነገር ቢኖር የትኛውም ለውጥ ወይም እድገት የሚመጣው ቀስ በቀስ ነው እንጂ በአንድ ቀን ወይም በአንድ ሳምንት አይደለም። ስለዚህ ሁሉንም ለውጦች በፍጥነት አጠብቁ፣ ግን በየቀኑ ቢያንስ በ1% ራሳችሁን ለማሻሻል ሞክሩ። በ0.1% ቢሆን በትናንትናው ማንነታችሁ ራሳችሁን ለማሳደግ ሞክሩ። በትንሹ መጽሐፍ ለማንበብ፣ በትንሹ ስፖርት ለመስራት ሞክሩ። በትንሹ ጸሎት ለማድረግ ጸሎታችሁን ለማሳደግ ሞክሩ። በትንሹ መጽሐፍ ቅዱስ ለማንበብ ሞክሩ። በአጠቃላይ በትንሹ ራሳችሁን ለማሳደግ ሞክሩ። ይህች ትንሽ የምትባለው ነገር ከተወሰነ ጊዜ በኋላ እናንተን ጠንካራና ኃይለኛ ታደርጋችኋለች። አስተውሉ። የውሃ ጠብታ ታንከር እንደሚሞላ ሁሉ ዛሬ የምታደርጉት ጠብታ የነገ ሕይወታችሁ እንደሚሞላ አትርሱ። ፍላጎቱ ካላችሁ ስለ ራስን መግዛት ያዘጋጀው ኮርስ አለ። በዚህ አዶንያስ ዘማሪ በሚለው የቴሌግራም አካውንት ኮርስ ብላችሁ ላኩልኝ። ኮርሱን የምታገኙት ይሆናል። እንደነዚህ አይነት ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ ቻናሉን ሰፖርት አድርጉ።